ጓደኛ ስትይዙ ማለት ነው ጓደኛ ምረጡ። ይሄ ሰው ማን ነው? ለምንድን ነው ወደ ህይወቴ የመጣ ብላችሁ አስተውሉት። ባይሆን ራሱ ተጠንቀቁት። በምትናገሩ ንግግር በተለይ ስለ ደካማ ጎን ካላችሁ፣ ስለ ራሳችሁ፣ ስለ ቤታችሁ ተጠንቀቁ። ስትናገሩ ራሳችሁን ጠብቃችሁ ተናገሩ። በእርግጥ በጓደኛም ሆነ በማንም የሆነ ነገር ስደርስባችሁ ጥንካሬን፣ ጉልበትን፣ የሆነ ብርታት ዘርቶባቸው ያልፋል። ግን ሰው የማመን እድላችሁ በጣም ይጠፋል። ራሳችሁን ጠብቁ። ጓደኛ ሁሉም ጓደኛ አይደለም። አንዳንድ ሰዎች ወደ ህይወታቸው ይመጡና ወደ ታች እንድትሆኑ እንጂ ከፍ ብላችሁ ከነሱ እኩል እንድትሆኑ የማይፈልጉ ብዙ ሰዎች አሉ። ከዚህ ራሳችሁን ጠብቁ። ለምትናገሩት ንግግር ራሳችሁን ጠብቃችሁ ተራማዶች። መልካም ቀን